ስሜ በቀለ በየነ ይባላለሁ። ያው የወናጎ ከተማ ነዋሪ ነኝ። ብልጽግና ፓርቲ ዝም ብለን በአካባቢ ብቻ የምንገልጸው ሳይሆን እንደ ሀገር ነው የምንገልጸው። እንደ ሀገር ሲንገልጽ በሀገሪቱ ላይ ብልጽግና ፓርቲው ገና ወደ ኢትዮጵያ ተሻግሮ ሲመጣ ችግሮች ነበሩ። ይህንን ችግር ሁሉ ህዝብን ባሳተፈ መልኩ የተሻገረ ፓርቲ ነው። ይህንን ችግር ሲሻገር እንደ ሌላ ወከባ በጦርነት ፈጥሮ ሳይሆን ዜጎችን ህዝቦቹን በማወያየት ዜጋው በሰላም በተቀመጠበት ተወያይቶ ሌላውም አካል ጦረኛ የሚሆነውን ሁሉ ወደ ሰላማዊ መንገድ እንዲካተት በማድረግ ሰላም በአንዱ ደረጃ ኢትዮጵያ ውስጥ እንዲሰፍን አድርጓል። ኢትዮጵያ አሁን አንጻራዊ ሰላም አላት። ከዛ አንጻር ከልማት ጋር ስናገናኝ ቀጥሎ የውጭ ግንኙነት እጅግ በጣም ጠንካራ ግንኙነት ያለ ፓርቲ ነው። ለሀገራችን ኢትዮጵያ ነገም የሆነውን ትውልድችን ሀገር በልማት እንድትረከብ የውጭ ግንኙነት በጣም ጠንካራ ነው። ይሄ ነው ብዬ ዘርዝሬ የማያልቅ አይደለም። በቀጣይ መጥቶ ሀገሪቱን ከተረከበ በኋላ ህዳሴን የመሰለ አይቻልም የተባለው በአፍሪካ ብቻ አይደለም፣ በዓለም ደረጃ አይቻልም የተባለው በድህነት የምንታወቀውን ድህነትን እንድናፈርስ የሚያስተምር ነገር ህዳሴን በጥንካሬ የሰራ ፓርቲ ነው። ሌሎችንም በሀገር ደረጃ አሁን የምናያቸው ልማቶች ከኮሪደር በሌላ ሀገር ባደጉት ሀገር የምናየው ነው። እኛ ጋር አሁን በትንሹ ይህንን ራሱ ስናይ ቀላል ይመስላል፣ በአይምሮ የተሰራ ስራ ነው። ስለዚህ የፓርቲያችን ሊቀመንበር ዶክተር አብይ አህመድ በሱ ኢኒሼቲቭ ነው ስራው የተሰራ። ይሄ ስራ ቀጣይነት ራሱ በጣም ከአፍሪካ ካለንበት ደረጃ እናድጋለን፣ እንወጣለን። በአውሮፓ ደረጃ ስማችን ኢትዮጵያ በድህነት ሳይሆን በጥሩ ነገር በልማት የምንጠራ በኢኮኖሚ የምንጠራ የሚያደርግ ተግባር ነው አለ ብልጽግና ፓርቲ። ከዛም አንጻር ነው ሌሎችም አዲስ አበባ ጋር ስናይ እኛ አሁን እዚህ ደቡብ ገደ ውስጥ ነን አለን። አዲስ አበባ የሁሉም መገነት፣ የኢትዮጵያ ገነት፣ የኢትዮጵያ ማዕከል ነች። ፎር ኤግዛምፕል አንድ ጊዜ ትዝ ይለኛል የግብፁ መሪ አዲስ አበባን የአፍሪካ ማዕከል እንድትሆን ሲደረግ ይሄ ቆሻሻ ከተማ ነው አለ። ያንን ቆሻሻ ከተማ በጭንቅላት ነው የሰራው። በጭንቅላት ዜጋው ተሳትፎ ስራው እንዲሰራ ዛሬ እንኳን አፍሪካ ዓለም እስከሚያደንቅ ድረስ የደረሰ አዲስ አበባ ከተማ የኢትዮጵያ ነች። የዛ ነዋሪ ብቻ ሳትሆን የኛ የሀገራችን ሀብት ነች። ያ ሀብት ደግሞ ነገ ለትውልድ ከአፍሪካ ጋር ሌላ ቦታ እንዲሻገር የሚያደርግ ነገር ስለሆነ ከዛ አንጻር ነው ብልጽግናን የምናደንቀውም። ብልጽግና ፓርቲውን ህዝቡም ራሱ ያውቃል። ከማዕከል ታች ድረስ አለው፣ ቀበሌ ድረስ አለው። ህዝቡ እንደ ድሮ አያውቅም፣ አልተማረም የምንል ህዝብ አይደለም። አርሶ አደሩ እንደ ዜጋው ሀገር ምንድነች የሚለው ለይቶ የሚያውቅ ነው። እኛ ማንም ሰው ቢያወነባብድ በውንብድና ዝም ብሎ ሌላ ቦታ የሌላውን ወሬ ሰምቶ የሚጓዝ ህዝብ አይደለም። እጅግ በጣም ጠንካራ ህብረተሰብ ነው አለ ነው። እንደ ኢትዮጵያም ብልጽግና ፓርቲ ምን እንደሆነ ያውቃል ህዝቡ። እኛ ስንዴ ብቻ የምንለው አይደለም። ብዙ ነገር ነገ ዛሬ ቢመረጥ ነገ ለብዙ ተስፋ ያለን ፓርቲ መሆኑን ታች ያለው ህብረተሰብ ዜጎቻችን ያውቃሉ። ከዛ አንጻር ቅስቀሳ አስፈላጊና ተገቢነት ብልጽግና ፓርቲ እንዲመረጥ ወሳኝ ነው።